በምሕረት ብዛት ማረኝ መተላለፌን ደምስስልኝ አንተን ብቻ በደልኩኝ ትእዛዝህን ተላለፍኩኝ አንተን ብቻ በደልኩኝ ትእዛዝህን ተላለፍኩኝ። አሁን ቆይ ከሴት ጋር ተጋድሜ ዲቁናዬን አፈረስኩ ነው የምላቸው ወይስ ከዚህ በኋላ መቀደስ አቆሚያለሁ? ባልናገርስ ዝም ብዬ ብቀድስስ ማን ያውቃል? ከራሴ ጋር እየተሟገትኩ ነበር አሳዳጌ የኔታዬ ወደ ሆኑት አባ ስብሐት ቤት የደረስኩት። አስተዳደጌን ያውቃሉ። ተምረህ ካህን ትሆናለህ እያሉ የሚተማመኑብኝ ነበረ። እኔ ነኝ እንጂ ክብሬን ለአንዲት ሴት በፍቅር ሰበብ አስረክቤ እየተደባበኩ የምኖር። እኔ ነኝ እንጂ ቅዳሴ ሰዓት ሲደርስ ቀድስ እንዳልባል የምሰወር። እኔ ነኝ እንጂ ምን ሆነ ካልካሌብ ንገረኝ እንጂ በሐሳብ ነው እሺ በተቀመጥኩበት የአባ ድምጽ አባነነኝ። አይ እንደው አባቴ ይቅርበሉኝ ከእግዚአብሔርም ከእርሶም ሐሳብ አፈንግጫለሁ እኮ። ምን አድርገህ በል እንጂ ንገረኝ። ኃጢአት ደግሞ ከካህን ይደበቃል እንዴ? አባ ክህነቴን አፍርሻለሁ፣ ከሴት ጋር ተኝቻለሁ፣ በወጣትነት ፈተና ወድቄያለሁ፣ ይቅርበሉኝ አባቴ። አንገቴን አቀርቅሬ በአፍረት ተንተባተብኩ። ወይ ለሱ ነው እንዴ? ታዲያ ምን ችግር አለው? ወደ ጎን ገልመጥ አድርገውኝ የግርምት ሳቅ እየሳቁ አባ ድቁናዬን አፈረስኩ ከሴት ጋር ተኛው እኮ ነው ያልኩት። እናሳ በቃ እንደ ይሆናል ምስጢሩ በኔና ባንተ ይሁንና መቀደስም ከሆነ ትቀድሳለህ። አረ በስመ አብ አባ እንዴት አፍርሼ ከሴት ተኝቼ ቀድሳለሁ? በቃ ከእንግዲህማ ሂዲያ አትፍራስል። ባንተ አልተጀመረ ሁሉ ሲበድል የለ። እንዲያውም ነገ በሌሊት መተህ እንድትቀሽረው። አሁን ግባና ተዘጋጅ። በሊዳ ይዞ ምሰማው ነገር ከአባ ስብሐት መሆኑ ራሱ ተአምር ሆኖብኝ አፍጥጫ አየኋቸው። ለብዙ ካህናት ዲያቆናት አርአያ መማሪያ ነበሩ። ትሁት ነበሩ። ውሸትን የሚጠየፉ ነበሩ እኮ። ታዲያ ግሳጼያቸው ስንቱን መልሶ ዛሬ እንዴት እንዲሉኛል? ምን ማለታቸው ነው? ሊያስቀስፉኝ ነው? በውስጥ እያብሰለሰልኩ ቤቴ ገብቼ ተኛው። አባ እንዳትቀር ያሉኝ 10 እየመጣ ቢከነከነኝም ከጠሉኝም ይጥሉኝ ብዬ ቅዳሴውን ቀርቼ ጠዋት ምእመናን ሲወጡ እንደለመድኩት አቀርቅሬ ቤታቸው ሄድኩ። አንተማ አልታዘዝ ብለሃል። ለመሆኑ ለምን ቀረ? በረንዳቸው ላይ አቀርቅረው እግራቸውን እየታጠቡ በኮቴ ጭምር የሚያውቁኝ ነገራቸው ይገርመኛል። አሉን አለኝ አባ። ፈራው ረክሼ እንዴት ቤተ መቅደስ? ችግር የለውም እኔ ሚስጥርህን ጠብቃለሁ አልኩኝ አይደል እንዴ? አባ እርሶማ ከሰውኗ ከእግዚአብሔር ቁጣ ማን ያመልጣል? እና አሁን አልቀድስም እያልክ ነው? በፍጹም አባ በፍጹም። አባ እግራቸውን ታጥበው ጨርሰው እንደተነሱ ወደ ራሳቸው አቅርበው እያቀፉኝ ጎሽ ጎሽ አሁን ገና መልካም ነገር አወራ። አየህ ትናንት መተህ ቀድስ ስልህ ልብህን ልፈትን ነበር። አንተም አላሰፈርከኝም ቀረ። ልጅ ካሌብ ሴት እኮ እስካላገባት ድረስ የካህን ጾም ናት። አንድ ካህን ከተሾመ ወዲያ ከሚስቱ ውጪ ቢደርስ ክህነቱን ያጣል። አንተም የሰራው ነገር በጎ አይደለም። እግዚአብሔር አምኖብህ መርጦ የሰጠህን ክህነት ለጊዜያዊ ስሜት ማጥፋትህ ከቶ ጥፋት ነው። ግን ደግሞ ሰው ንስሐ ከመግባቱም በላይ በዚህ ኃጢአት ተመልሶ ላለመግባት መወሰኑ ራሱ ትልቅ ጽድቅ ነው። እኔ በአገልግሎት ዘመኔ ብዙ ዲያቆናት በፍትወት ወድቀው ድንግልናቸውን አጥተው ሕጉን ተላልፈው ሲቀድሱ አውቃለሁ። ስለዚህ አንተ ዛሬ ሌሊት የቀረኸው ከቅዳሴ ሳይሆን ከኃጢአት ነው። አንዳንዴ ጽድቅ የሚመስሉ መርገሞች፣ በረከት የሚመስሉ መቅሰፍቶች አሉ። ለሚዳፈሩቱ የሚባላ ሰዓት፣ ለሚፈሩቱ ደግሞ መማሪያ መመለሻ ነው። ይኸውልህ አንድ ዲያቆን ክህነቱን በአንድም በሌላ ሲያፈርስ
ያፈረሰ ዲያቆን ይባላል። ነገር ግን ክህነቱን አፍርሶ በማን አለበኝነት የሚቀድስ ከሆነ የፈረሰ ዲያቆን ይባላል። ልክ እንደዚሁ ምእመናን የተጣለባቸውን ግዴታ ሳይፈጽሙ ጾም ሲገድፉ ንስሐ ሳይገቡ ሲቀሩ የፈረሱ ምእመናን ይባላሉ። ምክንያቱም የድፍረት ኃጢአት ሰውነታቸውን ሳይሆን ልጅነታችንን፣ ክብራችንን፣ ጽድቃችንን፣ ማንነታችንን ሳይቀር ትነጥቀናለች። ልጅ ካሌብ ንስሐ መግባት ማለት ካለፈው ኃጢአት መቅረት ለወደፊት ስህተት ደግሞ መጸጸት ማለት ነው። እግዚአብሔርን የሚፈራ ሰው ንስሐ ይገባል። ፍጹም የሚወደው የሚታመንለት ከሆነ ደግሞ ከለመደው ኃጢአት ይቀራል። ዛሬ ብዙ ሰዎች ካለፈው ኃጢአት መቅረት አቅቷቸው በኃጢአት ላይ ኃጢአት የሚደርቡት ልባቸው ፍጹም ለጌታ ስላላደላ ነው። እንግዲህ እግዚአብሔር መሐሪ ነው። የመቅደሱ ቅዳሴ ቢቀር በትህትና ቅኔ፣ ማህሌት፣ ሰዓታትና ማህሌት በመቆም ቀዳሾችን ከውጪ በመራዳት አገልግል። ሕጉን አክብርሃልና እግዚአብሔር ከከፋ ኃጢአት ይጠብቅህ፣ እንዳከበርከው ያስከብርህ። ቀሪ ዘመንህን ባለ ጸጋ ለማገልገል ብርታት ይሁንህ። በልተነስ ጸሎት ተቀበል። አባ መስቀላቸውን ከውስጥ ኪሳቸው አውጥተው እያማተቡ ንስሐ መግባት ማለት ካለፈው ኃጢአት መቅረት ለወደፊት ስህተት ደግሞ መጸጸት ማለት ነው።